ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። ቶማይ ኒውስን ሰብስክራይብ፣ ሼር እያረጋችሁ ቤተሰብ እንድትሆኑም የአክብሮት ግብዣዬ ነው። የትግራይ ኃይሎች ተብለው የሚታወቁት የሰራዊት አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዝጋት መቀጠሉ ተሰምቷል። ሰኞ ጥቅምት 3 2018 ዓ ም በክልሉ ዋና ከተማ መቀሌ የጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶም ቀጥሏል። ዛሬ ሐሙስ በአዲግራትና በአካባቢው ተቃውሞ መቀስቀሱና ከአዲግራት ወደ መቀሌ የሚወስደው መንገድ መዘጋቱም ተሰምቷል። በተጨማሪም በአሁላና በሞሄኒ ምስራቃዊና ደቡባዊ ዞኖች ከመቀለ ጋር የሚያገናኙ መንገዶች ከእንዳባጉና ወደ ሽረ እንዳስላሴ የሚወስደው መንገድም ተዘግቷል። የትግራይ ኃይሎች አካል የሆነው የአርሚ 22 አባላት ከ4 ቀናት በፊት በመቀለ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን አስተጓጉሎ እንደነበር የሚዘነጋ አይደለም። በመቀለ ከተማ የተካሄደው የተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆይም በተከታታይ በነበሩት ቀናት በተለያዩ የትግራይ አካባቢዎች መቀጠሉ ተሰምቷል። ማክሰኞ ጥቅምት 4 2018 ዓ.ም በማዕከላዊ ዞን ነበለት በተባለ አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሐውዜና አድዋ የሚወስደው መንገድ ተዘግቷል። በተመሳሳይ ከውቅሮ ወደ መቀሌ በሚወስደው መንገድ በአጉላ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታም የጫኑ መኪናዎች ማለፍ ሳይችሉ መቅረታቸውን ከስፍራው የተገኘው መረጃም ያሳያል። የትግራይ ኃይል አባላት በተለያዩ የክልሉ አካባቢዎች መንገዶችን በመዝጋት ተቃውሟቸውንም እያቀጣጠሉት ነው። በደቡብ ትግራይ ዞን መሆኒና አዲ ሸሁ ወደ መቀሌ የሚወስዱ መንገዶችም ተዘግተዋል። ዳባጉና ሽሬ የማይጸብሬ መንገድ ተዘግቶ የነበረ ቢሆንም የተከፈተው የሃይማኖት አባቶችና የአገር ሽማግሌዎች ውይይት ካደረጉ በኋላ መሆኑ ተሰምቷል። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ጥቅማ ጥቅም እየተሰጣቸው ባለመሆኑ ወደ የአካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ እንደሆነ ነው የተመላከተው። እንዲሁም ደግሞ ከደሞዝና ከጥቅማ ጥቅም ውጭ ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይም ድምጻቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡት የጸጥታ ኃይል አባላት ያንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግምና ሰላም እንሻለን የሚሉ መፈክሮችን ሲያሰሙም ታይተዋል። በመቀለ ተቃውሟቸውን ያሰሙት የትግራይ ኃይሎች አባላት ወደ ትግራይ ጊዜያዊ አስተዳደር ጽሕፈት ቤት በመሄድ የጊዜያዊ ፕሬዝዳንቱን ለማነጋገር ጠይቀው ነበር። ሌተናል ጀነራል ታደሰ ወረደ በወቅቱ በቢሮቸው ስላልነበሩ ወደ ሰማዕታት ሐውልት አዳራሽ ገብተው የሚመለከታቸው ኃላፊዎች እስኪመጡ እንዲጠብቁ ቢነገራቸውም ፈቃደኛ ሳይሆኑ ቀርተዋል። ይህን ተከትሎም ከመቀለ የሚወጡ 3 ወሳኝ መንገዶች በመዘጋታቸው ወደ ከተማው አውሮፕላን ማረፊያና ወደ ሌሎች የክልሉ ክፍል የሚያቀኑ ተሽከርካሪዎችና መንገዶች ተስተጓጉለው ውለዋል። ሰኞ ማምሻውን ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ከህወሓት ከፍተኛ ባለስልጣናትና ከወታደራዊ አመራሮች ጋር በሰማዕታት አዳራሽ የተነጋገሩ ሲሆን ጥያቄያቸውን በዝርዝር አቅርበዋል። ተቃዋሚዎች የ2 ዓመት ደሞዝ አለመከፈሉን እንዲሁም ቃል የተገባላቸው ጥቅማ ጥቅም አለመከበሩን በመግለጽ ቅሬታቸውን ነው እያቀረቡት። ከዚህ ባለፈም ሌሎች ተያያዥ ጉዳዮችን ያነሱ ሲሆን ጥያቄዎች በመላው ትግራይ ያሉ የትግራይ ኃይሎች አባላት ቅሬታ መሆኑንም ይናገራሉ። ተቃውሟቸውን ያሰሙት የትግራይ ኃይል አባላት የአገር መከላከያ ሰራዊት፣ የፌዴራል ፖሊስና የቀድሞ የክልሉ ልዩ ኃይል አባላት የነበሩና የትግራይ ኃይልን የተቀላቀሉ ናቸው። እነዚህ የትግራይ ኃይል አባላት በቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው እየተቆራረጠ ቢሆንም መቀጠሉን ይናገራሉ። ነገር ግን በጦርነቱ ወቅት ኃይሉን የተቀላቀሉ አዳዲስ አባላት የሚገባቸውን ጥቅማ ጥቅም እያገኙ አለመሆናቸውን ነው የገለጹት። አባላቱ ያነሷቸውን ጥያቄዎች በተመለከተ ምላሽ የሰጡት የክልሉ ጊዜያዊ አስተዳደርና የህወሓት ከፍተኛ አመራሮች የ2 ዓመት ክፍያ ተጣርቶ እልባት እንደሚያገኝ ቃል ገብተውላቸው ነበር። መቀለ ውስጥ ሰኞ ዕለት ከሰልፈኞች ተወካዮች ጋር በተካሄዱ ስብሰባ ላይ ከተነሱት ጉዳዮች መካከል አንዱ ከዚህ በፊት ጸድቆ የነበረው ለሰራዊቱ አባላት የሚሰጠው የጥቅማ ጥቅም ፓኬጅ እንደነበርም ተሰምቷል። በዚህም ለመኖሪያ ቤቶች ግንባታ የሚሆን ቦታ መስጠት ተጀምሮ በአንደኛው ዙር ለሰማዕታት ቤተሰቦች በመመደብ ላይ እንደሚገኝና ቀጥሎም በጦርነት ለተጎዱ ሰዎች ከዚያ በማስከተልም ለአርበኞች እንደሚሰጥ ኃላፊዎቹ አንስተዋል። ለታጋዮች የሚሰጠው መሬት በትግራይ ጊዜያዊ አስተዳደር ካቢኔ ውስጥ እንደሚሰጥበት ተቃውሟቸውን ላሰሙት አባላትም ገልጸዋል። ሌሎች ጥያቄዎቻቸው ደረጃ በደረጃ እንደሚመለሱም ነው እየተነገራቸው። ከዚህ ጋር በተያያዘ ረቡዕ ዕለት የጊዜያዊ አስተዳደሩ ባወጣው መግለጫም የአስተዳደሩ ካቢኔ ይህንን ጉዳይ አስመልክቶ ቀደም ሲል ከ2017 ዓ.ም ጀምሮ ሊተገበር በቅር ላይ የነበረውና የትግራይ ኃይል አባላትን አስመልክቶ የወጣ መመሪያ ተገቢ ደሞዝ፣ ጥቅማ ጥቅምና ለቤት መስሪያ የሚሆን ቦታ እንዲሰጥ የሚያስችል ውሳኔ አሳልፏል። በዚህ ውሳኔ መሰረት መመሪያው ለተለያዩ የጊዜያዊ አስተዳደሩ ቢሮዎች እንዲሰራጭና እንዲተገበር መታዘዙንም መግለጫው ያመላክታል። ደም አፋሳሹ የነበረውን የትግራይ ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት የትግራይ ኃይል አባላት ትጥቃቸውን ፈተው ወደ ሰላማዊ ኑሮ እንዲቀላቀሉ ይጠበቃል። ክቡራቱና ክቡራን፣ ሌላው መረጃ ሁለቱ ጎረቤታማ ሀገራት አፍጋኒስታንና ፓኪስታን ባለፉት ቀናት ውስጥ ከባድ የሮኬትና የአየር ውጊያ ሲያደርጉ መቆየታቸው ቀጠናውን ከባድ ውጥረት ውስጥ አስገብቶት ቆይቷል። አሁን ላይ በሁለቱ ሀገራት ስምምነት መሰረት የ48 ሰዓት ተኩስ አቁም ተፈራርመዋል። ሁለቱም አካላት ቃታቸውን ከመምዘዝ አቁመዋል። በአፍጋኒስታንና በፓኪስታን መካከል የተጀመረው ጦርነት ዓለምን ሌላ ስጋት ደቅኖባት እንደነበር የሚዘነጋ አይደለም። አሁን ላይ ሁለቱም ሀገራት ከድንበሮቻቸው ወታደሮቻቸው ምንም አይነት የተኩስ ድምፅ እንዳያሰሙ መመሪያ መስጠታቸው ነው የተሰማው።
ኢስላማባድና ካቡል። በዚህ ከጸኑ ቀጠናው ሰላም እንደሚያገኝ ይገመታል።